እና አንድ ቅድም አንድ ሴት ልጅ ከአረብ ሀገር ነው የምኖረው እና እዛ ነው የምሰራው እንደዛ ነኝ የሚል ስለ የአማራ ህዝብ በዚህ ኔክድ የሆነ ፎቶ አያወጣም የአማራ ህዝብ ማህበራዊ እንትን እያለች እያወራች ነበር እና አንድ ጊዜ እኛ ራሳችንን መመልከት አለብን። እኔ በቀልድ አንድ ያጋጠመኝ ልንገራችሁ። አንድ ጊዜ ወደ ትግራይ ወደ መቀሌ እየሄድን ነበር። የዩኒቨርሲቲ አስተማሪዎች ኮንፈረንስ ነበርና ወደ መቀሌ ስንሄድ ደሴ ላይ ማደር ነበረብን እና ደሴ ከተማ ብንፈልግ አልጋ ማግኘት አልቻልንም ለማደር ማለት ነው። እና ስንወጣ ከየሆቴሉ ሴትና ወንድ ነው የሚወጣው። ዘበኛው አንድ ራቅ ያለ ሆቴል ነበረ። ተስፋ ቆረጥንና መጨረሻ ላይ ምንድነው ሴትና ወንድ ነው የሚወጣው? ምንድነው ችግሩ? እነዚህ ሰዎች ወጡ፣ ለምንድነው ለኛ አልጋ ማትሰጠን ምናምን ስለው አይ ተይዟል ይለናል። እና ይሄ ሴትና ወንድ የሚወጣበት ምክንያቱ ምንድነው ስንለው አይ አንዴ አታውቁ የት ሀገር ሰዎች ናቸው አታውቁም እንዴ? ወሎና ጦጣ እኮ ሳይባዳ ያድርም ማለት እንዴ? ምን ማለት ነው? አሜን ካልቸራሊ እንደዛ አይነት ነገር ነው ያለው ለማለት ፈልጎ መሰለኝ። እና እኔ ምንድነው እዚህ ጋር ራሳችንን ማየትም በጣም ጠቃሚ ነገር ነው። እንደው አማራ ይሄን አያረግም የሚለው ነገር አያዋጣም። በዚህ 30 እና 40 ዓመት ውስጥ በችጋር ምክንያት የአማራ ህዝብ ከባድ የሆነ የማህበረሰብ ቀውስ ደርሶበታል። ማህበራዊ ክራይሲስ ማለት ነው። እና ያ ያስከተለው ችግር ሴቶቻችንን ወደዚህ አይነት ወደ ከፋ ነገር ወስዷቸዋል። ስለዚህ አይደረግም አያረጉም የሚለው አይሰራም። ይልቅ ከዚህ አዘቅት ውስጥ እንዴት እንውጣ የሚለውን ነው መመርመር። እኔ ያን እንደዛ ነው የማየው። እንደው ዝም ብለን ብንሸፋፍነው ዋጋ የለውም። እና ሂስቶሪካሊም እኮ በተለይ ሴተኛ ዳሪነት የተጀመረው ራሳችን መኮንን አለብን። በኢትዮጵያ የምትባለው ሀገር ሲፈጠር ሴተኛ ዳሪነትም እኮ የተጀመረው ጎንደር አካባቢ ነው። ይሄ ፋክት ነው የተጀመረው። ይሄን ማስቀረት ነው እንጂ መሸፈኑ አያዋጣም እንደ ህዝብ ማለት ነው። እኔ ፖለቲካሊም በማህበራዊ ሴቶቻችንም በሃይማኖት ከሁሉም ነፃ መውጣት አለብን ብዬ ማምን ሰው ነኝ።